ዮዲት ጉዲት ያልጠበቀችው ከባድ ነገር ገጠማት። ወንዶሰን እያንዳንዱን ሚስጥር ሰማባት። ይሄ ደግሞ የሆነው በአጋቹ ምክንያት ነው። ሲቀጥል ወይዘሮ ወርቄ በራሷ ጊዜ እያንዳንዱን ወንጀል ተናዘዘች። አጋቹ ለወንዶሰን እየነገረ መስሏት ሚስጥሩን እባክህ ወንድዬ ይቅርታ አድርግልኝ፣ እባክህ አሳልፈ አትስጠኝ፣ አታዋርደኝ፣ አታጋልጠኝ እያለች ልመናና አቤቱታ ጀምራለች። መለስ ብላ የወንዶሰን እናትም እንደዛ ስታንቋሻት እንዳልነበረ አሁን ላይ እባክሽ ይቅርታ አድርጊልኝ በማለት ስትናዘዝ ተመልክተናል። እንግዲህ ምን ያለበት ምን አይችልም እንደተባለ በተረቱ ገና ለገና ሚስጥሬ ወጥቷል ብላ አስባ እራሷ በገዛ አፏ ጉድ ሆና ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኩኝ። እንግዲህ ለዚህ አስተማሪ ለሆነ የእናት ግፍ የሚል ድራማን ወደ እናንተ ይዤ መጥቻለሁ። እናንተ ስትጀምሩ በላይክ ጀምሩ፣ ሰብስክራይብ እያደረጋችሁ ቻናሉን ተቀላቀሉ፣ አበረታቱኝ ለማለት ወዳለሁ። በድጋሚ የእናት ግፍ የሚለው እንግዲህ ግፍ የተሞላበት ድራማ ነው። በእርግጥ እናቶች የሚገባቸው ክብር ነበረ። እዚህ ጋር የምንመለከተው ግን ዮዲት አማቷን ስታሰቃይ እንመለከታለን። ዮዲት ክፋትን ኬት አመጣችው ስንል እንግዲህ ከእናቷ ከወርቄ ነው። እናቷ ወርቄ እንግዲህ በክፋቷ የተነሳ ገንዘብ በመውደዷ የባሏን ሕይወት መርዛ የገደለች ሴት ናት። እንግዲህ ልጆች ወላጆቻቸውን መስለው ስለሚወጡ ዮዲት መስላ የወጣችው በክፋት እናቷን ነው። አማቷን እንድትገል መልስ የሰጠቻትም ወርቄ ናት። ይሄንን ሁሉ ጉድ እንግዲህ ወንዶሰን እስካሁን አልሰማም ነበረ። የተያዘባቸው ቪዲዮ ከዛሬ ነገ ሚስጥራችን ወጣ በማለት በሰቀቀን ይገኛሉ። ይሄ ቪዲዮ እንግዲህ 23 ሚሊዮን እየተገመተለት ቤት ለማሸጥ የተዘጋጀ ቪዲዮ ነው። ቪዲዮውን የሚወጣባቸው ከሆነ ከ10 ዓመት በላይ እስር ቤት እንደሚቆዩ ተነግሯቸዋል። የዮዲት እና የወርቄ ግራ መጋባት እንግዲህ ቀጥሏል። ቤታችን ሸጠን ከእስር ነፃ መሆን አለብን ወይስ ደግሞ መታሰር አለብን በማለት እንግዲህ ሰጣ ገባ ውስጥ ገብተዋል። ወርቄ እንግዲህ ዮዲትን እየረገመች ትገኛለች። አንቺ ተንከሲስ ብቻ ብዙ ነገሮች ትላለይ። እሷ ያለችውን ነገር እኔ እዚህ ጋ ያው መድገም አልፈልግም። በአንቺ ምክንያት ነው እዚህ ሁሉ ጣጣ ውስጥ የገባሁት ትላታለች። ልጅቷ ግን መልሳ እናቴ ያስተማርሽኝ ክፋትን እኮ አንቺ ነሽ፣ እንደ ወተት በጡንጦ እየጋዝሽ ክፋትን ያስተማርሽኝ አንቺ ነሽ፣ ሁሉንም ከአንቺ ነው የተማርኩት በማለት እንግዲህ መልስ ስትሰጣት እንመለከታለን። አጋቹ እንግዲህ ገንዘቤን አንጡ እያለ ውጥር አድርጎ ይዟቸዋል። ገንዘቡን እንዳይሸጡ ግዴታ ቤታቸው መሸጥ አለበት። ቤቱ እንግዲህ 24 ሚሊዮን ተገምቷል። ደላላ አንጥቶ አጋቹ አስገምቶታል ማለት ነው። ዮዲት ምንም እንዳይሰማባት እንዳይታወቅባት አሁንም ማስመሰሏን ቀጥላለች። ወንዶሰን እንግዲህ አለም ተናግራለች። ሚስት አንተ እንደምታስባት አይነት ሴት አይደለችም፣ እኔን ያሳገተችኝ እሷ ናት ብላ ከዚህ በፊት እንግዲህ በዛኛው ፓርት ተመልክተን ነበር። ነገር ግን ኧረ የኔ ሚስትማ እንደዚህ አታደርግም፣ አለም ስለምትናገሪው ነገር ግን ታውቂያለሽ? ማስረጃና መረጃ አለሽ? የኔ ሚስት ከአንቺ ምን ፈልጋ አንቺን ልታሳግት ትችላለች ነበር ሲላት የነበረው። እሱ ብቻ አይደለም እናትህን ለመግደልም ምግብ ላይ መርዝ ስትጨምር የተቀረጸ ቪዲዮ አለ። ያ ቪዲዮ ደግሞ ተይዟል። ያንን ቪዲዮ ልፖስተው እንደዚሁም ለፖሊስ አሳልፌ ልሰጥ ስል ነው የታገትኩት በማለት እንግዲህ ትነግረዋለች። ቢነገረውም ግን የዮዲትን የምትለውን እንጂ ሌላ ሰው የሚለውን በጭራሽ የማይመለከት ሰው እኔ ወንዶሰንን አየሁ። መቼ እንደሚነቃ ራሱ አላውቅም። በዮዲት ፍቅር እንግዲህ ደንዝዟል። ወይ ደግሞ አለም ከዚህ በፊት እንዳለችው ይሄ ፍቅር ብቻ ሳይሆን መስተፋቅር ነው በማለት እንግዲህ ስትናገር ሰምተናል። ሰው እንግዲህ እናት እንዲሁም ቤት ውስጥ እንግዲህ አለም ሰራተኛ ሆና ብትኖርም የእናትህን ሕይወት ልታጠፋ ነበረ ዮዲት ሲባል በጭራሽ የኔ ሚስት እንደዚህ አታደርግም በማለት ነው የሚጠራጠረውና እናቱን ማመን ነበረበት ሌላው ቢቀር ማለት ነው። ልጄ ሚስትክ
አንተ እንደምታስባት ሴት አይደለችም። ስለዚህ ምን እንደምትሰራ እኛ የምንነግርህን ማመን ካልቻልክ በጀርባ ምን እንደምትሰራ ዮዲትን ትክክለኛ ማንነቷን አጣራ በማለት እንግዲህ እናትየዋ ደጋግማ ነግረውታል። ነገር ግን የእናትየውን ምክር የማይሰማ እንግዲህ ወንዶሰን መጨረሻው አሁን ላይ ቪዲዮውን ሲመለከት ምን ይሆን የሚለው እንግዲህ ከምንም በላይ አሳሳቢ ነገር ነው። ቪዲዮውን አየ ማለት እንግዲህ አጋቹ ለወንዶሰን ለማሳየት ሄዷል። መንገድ ላይ ሲያገኛቸው እዚህ ስልክ ውስጥ ምን እንዳለ ታውቃለህ ወይ ነበር ሲል የነበረው። አንተ ሰውዬ አውቅሃለሁ ልበል? ከዚህ በፊት በር ላይ አይቼሃለሁ ነበር ሲል የነበረው ወንዶሰን። አዎ አይተከኛል። አንተ ወደ ቤት ስትገባ እኔ ወደ ውጪ ስወጣ በረንዳ ላይ ተያይተን ነበር ሲል የነበረው። አዎ ይሄ እኮ ያው አብሮ አደጌ ያልኩክ ልጅ ነው በባለፈው እኛ ቤት የመጣው በማለት እንግዲህ ወርቄ ያልኩኝ ዮዲት ትናገራለች። ዮዲት እንግዲህ አጋቹ ቤት መጥቶ አስፈራርቷ ሲወጣ ወንዶሰን አይቶ ነበረና ማን ነው እኔ በሌለበት ሌላ ወንድ ማምጣት ጀመርሽ ወይ? እንደዚህ የተሸፋፈነ ወንድ ሲላት እንግዲህ ይሄ እኮ አብሮ አደጌ የኛ የሰፈር ልጅ ነው። እንዲያውም እኛ ቤት ነበረ እንጀራ እየበላ ያደገው። እናቴ ምግብ ትሰጠው ነበረ። ብታይ የደሃ ልጅ ነው በማለት እንግዲህ አግቶ እንደሚያሰቃያት ሳይሆን ያው ይሄንን መናገር አትፈልግም። ሌላ ታሪክ ፈጥራ ስታወራ ነበረ። እንግዲህ ወንዶሰን ዮዲት ያለችውን በሙሉ ስለሚያምን አምኖ ነበረ ዝም ያለው። እዚህ ስልክ ላይ ያለውን ፋይል ታውቃለህ ወይ ሲለው እንግዲህ ምንድን ነው ምን አለ ብሎ ነበር የጠየቀው ወንዶሰን። ይሄማ ወይ ሚስትክ ዮዲት ወንጀል ስትሰራ የተቀረጸ ቪዲዮ ነው። ይሄ ቪዲዮ እሷን እስር ቤት ሊከት የሚችል ከባድ ቪዲዮ ነው ብሎ ተናገረ ማለት ነው። ምን እያደረግክ ነው? ምንም እንድታረግ አልፈቅድም። ያልከውን ነገር እሰጣለሁ እረፍ ነበር ያለችው ዮዲት ያኔ ማለት ነው። በዚህን ጊዜ እንግዲህ እንዴ ምንድን ነው ሚስቴን እስር ቤት ሊያስጥል የሚችል ቪዲዮ ምንድን ነው እስኪ ሊየው ነበር እያለ የነበረው። ዮዲት መለስ አድርጋ ይሄ ልጅ እኮ አንተ ስለማታውቀው ነው እንጂ ኮሜዲ ነው። በህፃንነቱ እንዲሁም ኮሜዲ ነበር መሆን የሚፈልገው። እየቀለደ ነው። እዚህ ስልክ ላይ ያለው ቪዲዮ የኔ የልጅነት የልደቴ ፎቶ ነው በማለት እንግዲህ ፎቶና ቪዲዮ ነው በማለት ቶሎ ብላ ነገሩን አስቀይሳለች ዮዲት ማለት ነው። ዮዲት እንግዲህ የማስመሰል ብቃቷ እንደው ወደ ጥሩ ነገር ቢለወጥ ጥቅም ነበረው። ነገር ግን ወደ ጥሩ ነገር አልተለወጠም ማለት ነው። ከባዱ ነገር ይሄ ነው። ለመልካም ነገር የምታውልበትን ኢነርጂዋን ወደ ጥሩ ብትለውጠው ይጠቅማት ነበረ። ነገር ግን ያው እሷ እየሰራች ያለችው ተንኮልን ተመርክዛ ነው። ወንዶሰን እንግዲህ በአንድ ጊዜ ነው ያመናት። የልደት ፎቶ ነው እና ቪዲዮን ሲባል አመነ ማለት ነው። በቃ አመነ። ከዮዲት ምላስ መውጣት አይችልም ወንዶሰን ባይዘው ማለት ነው። ምን እንበለው? ጥሩ ነው እንበለው ወይስ መጥፎ ነው እንበለው? ወንዶሰን ያለበት አንዳንዴ ነገሮችን ግራ ቀኝ መመልከት ጥሩ ነው። በአንድ አቅጣጫ ብቻ ስንሄድ ይጎዱናል ብዬ አስባለሁ። ምክንያቱም ምንም ሚስቱ ብትሆንም ግን እየሰራች ያለችውን ተንኮል እሱ ሊረዳ አልቻለም ማለት ነው። ለዛውም በእናቱ ነው እየመጣችው። እናቱን ለመግደል ነው ሙከራ ያደረገችው። ይሄ ደግሞ ምንድነው? ገንዘብ ነው። ገንዘብ። በአሁን ሰዓት ላይ የምንመለከተው በአብዛኛው ገንዘብ ለማግኘት የማያደርጉት ሴራ የለምና እንደው ምንም ድራማ ነው በእርግጥ አውቃለሁ። አይ ነው በትክክለኛ ህይወትም ላይፍ ላይ ስላለ ነው። ግን ከገንዘብ ይልቅ ሰውነት ይቅደም የሚል መልእክት አለኝ። ምክንያቱም ደጋግሜ ነው ይህንን ቃል የምናገረው። ገንዘብ ሰው ሰርቶ የሚያመጣው ነገር ነው እንጂ ገንዘብ ሰውን ሊሰራ አይችልም። መጀመሪያ ሰው መሆን ይቀድማል። በራሳችን በላባችን ደግሞ ሰርተን ነው ማደር ያለብን። የሆነ ህሊናችንም እኮ ደስ የሚለው የራሳችን ነገር ሲሆን ነው። ዮዲት እንግዲህ የአማቷን ቤት ለመዝረፍ ሲቀጥል ወንዶሰንን አትወደውም። እናትየዋን ከገደለች በኋላ ባልየውንም እንደምትገል ስትናገር ሰምተናታል። ወንዶሰን ግን ይሄን ሁሉ አያውቅም። የኔ ንጉስ ስትለው ብቻ ልቡ ቅልጥ ይላል ማለት ነው። እኔ በጣም የሚያናድደኝ ይሄ የኔ ንጉስ፣ የኔ ፍቅር፣ የኔ ውዴ ለምን እንደዚህ ለቆሻሻ ነገር ይውላል? ለትክክለኛ ፍቅረኛሞች ለምን አይውልም? ለሚዋደዱ በፍቅር ለሚኖሩ ለባለትዳሮች መሆን ያለበት ቃል እንደዚህ ለማስመሰያ ሲውል በጣም ከባድ ነው ከምንም በላይ ማለት ነው። ወርቄ እንግዲህ ተናዘዘች፣ ለፈለፈች። እንደዛ ስታሰቃይ እንዳልነበረ አማትየዋን ስትናገራት ነበር። ከዚህ በፊት እንዳየነው እንግዲህ እችን ነጠላ እንኳን አንቺ አትቀይሪም ወይ? የኔን ክብር እያስነካሽ ነው። እኔ ወርቄ ዝንጥ ያልኩኝ
ዘናጭ ነኝ። ከ10 ዓመት በፊት የለበስኳቸው ልብሶች ስላሉኝ እነሱን እንኳን እዤልሽ መጥቻለሁ ልበሺ። እኔ አንቺ ነጠላው አፍ አውጥቶ እስከሚናገር አትጠብቂ። አንቺ መቀየር ባትፈልጊ ግን እኔ ክብሬ እየተነካ ነው ያቺ አማትሽ እየተባልኩኝ በማለት እንግዲህ የወንዶሰንን እናት እንደዚህ ከፍ ዝቅ ስታረጋት ነበረ ማለት ነው። እኔ ልብሴን ሳይሆን ማንጻት የምፈልገው ልቤ ነው ማንጻት የምፈልገው ነበረ ስትል የነበረው የወንዶሰን እናት እና አጋቹ እንግዲህ እዛ እነ አለም ጋር በታየ ጊዜ አለም ይሄ ነበረ እኮ ያገተኝ የነበረው ብላ እንግዲህ ለወንዶሰን እናት ተናግራለች። የወንዶሰን እናት እንዴ ይሄ ነው ያገተሽ? እኔ እኮ ጥሩ ሰው ነው ብዬ በባለፈው እየመረኩት ነበረ። ዮዲትን ብታይ እንዴት አድርጎ ለእኔ እንዳስገዛልኝ ቡና ሲያስፈላልኝ ጉልበቴ ላይ ወድቃ ይቅርታ እንድትጠይቀኝ ሲያደርግ ነበረ። ለካ አንቺን ልጅን ያገተው እኔ ነው ወይ በማለት ይሄ ነው ወይ በማለት እንግዲህ የወንዶሰን እናት ቅር ብሏቸው ነበረው። ኧረ እማዬ ይሄ እኮ ክፉ አይደለም፣ ቢያግተኝም በቀን 8 ጊዜ ነበረ ሲመግበኝ የነበረው ብላለች ማለት ነው አለም። ይሄ እንግዲህ ይሄ ቃል ፈገግ ነበረ ያደረጋቸው ማማ። እንዴ በቀን 8 ጊዜ ጭራሽ ሆዳም ሆነሽ ነዋ የመጣሽው በቀን 8 ጊዜ በማለት በጣም ያስገርማል። በነገራችን ላይ አንድ ጤነኛ ሰው በቀን 8 ጊዜ ይበላል ብሎ ማሰብ ከባድ ነገር ነው። እሷ ግን ያው ጨንቆኝ ስለነበረ እንደው 10 ጊዜ ራሱ ባገኝ እበላ ነበረ ነው ያለችው ማለት ነው። እናማ እማማ እና አሁን ጤፍ ስንት ኩንታል ነው ለዚህ ወር ማስፈጨት ያለብኝ? ስለዚህ የበፊቱ አስቤዛ አይበቃም ማለት ነው በማለት እንግዲህ እየቀለዱባት ነበረ በአለም። አለም ግን አሁንማ ስለማይጨንቀኝ እኮ አልበላም እንደ በፊቱ አይደለሁም ብላለኝ። ፀሐይም እንግዲህ አስቻለውን አንተ እዚህ ነገር ውስጥ መግባት አልነበረብክም፣ ይሄ ነገር ስለደረሰብህ በጣም አዝናለሁ ነበረ ስትለው የነበረው። እሱም እንግዲህ ምን ታደርጊዋለሽ የተወለድኩት ከማሆንና ነው፣ ከባብ ተወልጄ መርዝን መጥላት አልችልም፣ ቢደርስብኝም ይገባኛል ነበረ ሲል የነበረው። አስቻለውን እንግዲህ ከጓደኞች ገንዘብ ፈልግ እና እኔ እናትህ ስሰቃይ ዝም ትላለህ ወይ እያለችው ትገኛለች። አስቻለው ከዚህ በፊት እናትና እህቱ መክሯቸው ነበረ። ይሄ የክፋት መንገድ መልሶ ይጥላችኋል፣ አርፋችሁ ተቀመጡ፣ እኔ ግን ከዚህ በኋላ በእናንተ የቆሸሸ ማንነት ውስጥ አልመላለስም፣ ብታርፉ ይሻላችኋል ብሏቸው መክሯቸው ነበረ። የእኛ መካሪ ነበር የተባለው ያኔ። አንተ አሁን እቺን ገረዳ ፈቀርክና ጥሩ ሰው ምናምን ጻድቅ ያጫውትካል ነበረ ሲሉ የነበረው። ልጄን ግን ምን አስነክታብኝ ነው እስከ ማለት ደርሰው ነበረ። እሱ እንግዲህ ፀሐይን ወደደ እንጂ ለዛውም ፀሐይ ትክክለኛ የፍቅር ጥያቄ አልመለሰችለትም። እኔ ቤተሰቦቼ መጦር የምፈልገው ፍቅሮቼ እናትና አባቴ ናቸው ብላ ነው የመለሰችለት። እነሱ ረተሽ ጦረሽ ሲበቃሽ እኔ እጠብቅሻለሁ በማለት እንግዲህ በተስፋ እየጠበቃት ነው ያለው። በእሷ ምክንያት ያው ጥሩ ሰው ሆኗል፣ ተቀይሯል። እንደዚህ ለሰዎች የመቀየር ምክንያት መሆን እንዴት መታደል ነው! በጣም ያስደስታል። እንግዲህ ፀሐይ ያደረገችው ይሄንን ነው። በክፋት የሚመላለስ የነበረውን አስቻለው እንግዲህ ከእናቱ ከአስመሳይነት ህይወት ወጥቶ ትክክለኛ ማንነቱን ይዞ እየኖረ ይገኛል። እንግዲህ ቀጣይ በእርግጠኝነት እንደዚህ ከተቀየረ ፀሐይ ያው አሁን ላይ የቤተሰቦቿን ህይወት መቀየር ብትፈልግም ወደፊት ደግሞ ህይወት የሚባል ነገር አለ። የራሷን ህይወት ስታስብ አስቻለውን እንደምታገባ እንግዲህ ተስፋ እናደርጋለን። እኔ እሺ ብል እንኳን እነዚህ እናትህ እኮ እሺ አይሉም ነበረ ስትለው የነበረው ማለት ነው። እሷ እሺ ባትልም የእሷን ፍቃድ መጠየቅ አይጠበቅብኝም፣ ዋናው እኔና አንቺ መግባባታችን ነው የሚል መልስ ነው የመለሰላት። የእሷ መልስ ግን የሆነው ምንድን ነው? ምንም ቢሆን እኮ እናትና አባት ያልመረቀው ህይወት ትዳር ሊሆን አይችልም፣ እናትና አባቶቻችን ሊመርቁን ይገባል ነው ያለችው። እና እንደኔ አይነት ቤተሰብ ቢኖርስ ምን ሊደረግ ይችላል ያለው። ከባድ ነው። እንዳስቻለው አይነት ቤተሰብ እንግዲህ በጥሩ ነገር የማያስቡ ሁሌ ተንኮል የሚያስቡ ፋሚሊዎች ካሉ መቼም አንድ መልካም ሰው ካለ የዛ የመልካም ሰው ህይወት በመጥፎዎቹ ሊበላሽ አይገባም። ያስቻለው ህይወት ይቀጥላል ማለት ነው። እንግዲህ የእናት ግፍ አስተማሪ እና በጣም አጓጊ የሆነ ድራማ ነው። እኛ የምናውቀው እንግዲህ አማትና ምራት አይስማሙም ይባላል። ይሄ ነገር እንግዲህ እኔ ለምን እንደሆነ አይገባኝም። ግን አማትና ምራት እንደኔ ሀሳብ ልክ እንደ እናትና እንደ ልጅ ተዋደው ተከባብረው ቢኖሩ የሚል ምኞት አለኝ። ያ ነው መሆን ያለበት። እዚህ ጋር በተቃራኒ ነው ደግሞ የሆነው። አማት የልጇን ባል ታሰቃያለች ሲባል ነው የምሰማው።
አሁን ግን ዮዲት በተቃራኒ አማቷን እያሰቃየች ትገኛለች። ክብር ለእናቶች ይገባል። እናቶቻችን እናክብር። የባሎቻችን እናትም ቢሆን ልናከብር ግድ ይላል ማለት ነው። ምኑን ወዶ ምኑን ጠልቶ የሚባል ነገር መሆን የለበትም። ቀጣይ ምን ይሆናል የሚለውን አብረን የምናይ ይሆናል። ስለነበረን ቆይታ ከልብ አመሰግናለሁ። ወዳችሁና ፈቅዳችሁ ስለምታበረታቱኝ አመሰግናለሁኝ። አሁንም የሁል ጊዜ ክትትላችሁ አይለየን። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ባይ ባይ።